በፍቅር ተጎድተሃል። ስለዚህ ለዛች ልብ ለሰበረችው ሴት መፍትሄ አለ። ይህን ቪዲዮ ካየው በኋላ ድጋሚ በፍቅር አትሰቃይ። ልብ ለሰበረችው ሴት ይህ ሜሴጅ ነገራት ወይም ደግሞ ላክላት። በቀጣዩ ግዛት ካገኘሽኝ ካንቺ ጋር ፍቅር ውስጥ አልገባም። ላንቺ ብዬ ከዚህም በኋላ አልጣላም፣ አልታገልም። ምክንያቱም በሁለታችን መሃል ያለውን ጦርነት አቁሜዋለሁ። በቃኝ። ምክንያቱም አንቺ ከዚህም በኋላ ለኔ ዋጋ የለሽም። ላንቺ ያለኝ ክብርና ፍቅር ገለሽዋል። ዋጋ የሌለው ነገር ብዬ ደግሞ ህይወቴ ውስጥ በድጋሚ የምሰራው ስህተት አይኖርም። በመጨረሻ ከህይወቴ እንድትወጪ ለቅቄሻለሁ። ካላንቺ በድጋሚ እንደ አዲስ ህይወቴ መኖር ጀምሬያለሁ። ቀላል ላይሆን ይችላል፣ ግን ላንቺ ያለኝ ፍቅር ወደ ጥላቻ ተቀይሯል። እሱ ነው ጠንካራ ያደረገኝ። እሱ ነው ብቸኝነትን እንደወደው ያደረገኝ። አንቺ ጥለሽኝ መሄድ የፈለግሽበት ቀን ላይ ነው ስኬቴ የታየኝ። በዛን ቅጽበት ነው ራሴ ላይ ፎከስ እንዳደርግ የረዳሽኝ። ዓላማና እቅዴ ላይ እንድሰራ መንገዱን የከፈትሽልኝ። ግን አንድ ነገር አስታውሽ፣ ስኬታማ የሆንኩ ቀን መልሰሽ ህይወቴ ውስጥ ለመግባት ብትሞክሪ ልብሽን አይደለም ሰብር እግርሽን። ይህ መልእክት ለሚያስፈልገው ጓደኛ ሼር ማድረግን እንዳትረሳ። ይህ ቪዲዮ ከተመቸ ላይክ ሳታደርግ እንዳታልፍ። ደግሞ ከተማርክበት አንዱን ኮሜንት ላይ የራስን ሐሳብ አጋራ። ምናልባት ሌሎች ይጠቅም ይሆናል።